ሰላም ጋይስ እንዴት ናችሁ? አሁን ስካይላይት ሆቴል ውስጥ ለተዘጋጀ ትልቅ ጋዜጣዊ መግለጫ ልዩ ግብዣ ደርሶኝ ተገኝቻለሁ። እናም በዚህ ሀገር ውስጥ የንግድ ስራ የሚሰራበትን መንገድ ኮምፕሊትሊ የሚቀይር ነገር ሊፈጠር ነው። በመላው ኢትዮጵያ ወጣት ስራ ፈላጊ ከሆናችሁ እስከ መጨረሻው ተከታተሉ። ሁላችንም እዚህ ሀገር ያለውን የኢኮመርስ ችግር እናውቀዋለን። የዲጂታል እውቀት ስለሚለያይና እውነቱን ለመናገር እምነት አነስተኛ ስለሆነ የተለመዱ መተግበሪያዎች ብዙ ጊዜ አይሳካላቸውም። እኛ ኢትዮጵያውያን ትልልቅ ነገር ከመግዛታችን ወይም ከመሸጣችን በፊት ትክክለኛውን ሰው በአካል አይን ላይን ማየት እንፈልጋለን። ኦክሽን ኢትዮጵያ ዛሬ እየፈታ ያለውም ልክ ይህንኑ ነው። አሁን የዲኤኤ ኔትወርክን ወይም የዲጂታል ጨረታ ወኪሎችን ይፋ አድርገዋል። ዝም ብሎ ሶፍትዌርን ብቻ ከማስፋፋት ይልቅ የሰውን ኔትወርክ እየገነቡ ነው። በአካባቢያችን ማህበረሰብ ንግድና በዲጂታል ኢኮኖሚ መካከል ያለውን ክፍተት እያገናኙት ነው። በጣም አሪፉ ነገር ደግሞ ይሄ ነው። በቴክኖሎጂ ያደጉ ወጣት ስራ ፈጣሪዎችን እነዚህ ህጋዊ የተረጋገጡ ወኪሎች እንዲሆኑ እየመለመሉ ነው። እነዚህ ድርጅቶች ቴክኖሎጂን ከኛ ገበያ ጋር እንዲስማማ አድርገው ነው እየሰሩት ያሉት እንጂ የእኛን ገበያ ለቴክኖሎጂው እንዲመች አስገድደው አይደለም። ማንም ሰው ወደ ኋላ የማይቀርበትን አሳታፊ ዲጂታል ኢኮኖሚ መገንባት የሚቻለው በዚህ መንገድ ነው። ይህ ስራ ላይ ሲውል ለማየት በጣም ጓጉቻለሁ። ሀሳባችሁን ኮሜንት ላይ አሳውቁኝ። ፒስ አውት።